ስምህ ማን ነው? ከየት ነው የመጣህ ብለህ ጠይቀው። ልሱ በኦሮምኛ ለልጁ አብዲ የሰራ ድፍቴ ገንዳ ከፍ እድሜ ስንት ነው? ወጋ ገሜ ከዛ ወጋ ቁረሸን ታታ ስንት ሆነ እዚህ ከመጣህ? አገር ድፍቴ አገም ቱርቴ ድምጽ ግን አይሰማም። ከፈል ማንሽ ልጅ ጂያ ተቆብልቲ ቁረሸን ቱርቴ ምን ለማድረግ ነው ወደ መከላከያ የተቀላቀልከው? ምን ለመሆን ነው ወደ መከላከያ የተቀላቀልከው? እንዴት ነው የተቀላቀልከው? አከምቲ መከላከያ ግልግል ገንታታ ይስልች በግድ ነው። በግድ ማለት እንዴት እስካብራራው? የት ያገኙህ? እንዴት ያዙህ? ማለት አከምቲ ሲቀባኒ ግዳጅ ይቹን አከም ግዲዳ አከምቲ ተተማልታቱ እሰራ ማሪ ፈስጌሰን አክማል ቡጂንከ ማል ይደኒ አስጌሰን መኪና ረት ባይና ደርበታለ አንቀበል ዳንዲ ረት ይሩ መኪና ረት ዳንዲ ረት መኪና ራስ ቪደኒ መኪና ረት ነው ዳንዲ ራቀበኒ መኪና ከስጋን እሺ እና በእድሜ በታች የሆኑ በግድ ያስገባሉ ማለት ነው። ማለት ይሄ ከ15 ነው አይደል? 15 ነው እድሜ እኮ 15 18 ካልሞላ በግድ ያስገባሉ ማለት ነው ወደ መከላከያ። በግድ ግዋ አስከትቶ እኮ ነው ያስገባው። መንገድ ላይ ያለው በቃ ጁንታ ምናምን አገር ፍራሽ ስለገቡ አገር ላይ ቁጭ ብላችሁ መብላት አይቻልም ብሎ በግድ ጉታችሁ ስላስገባችሁ እንደዛ ብሎ ነው ያስገቡ አለ። በቃ እኛም ተመሳሳይ እንደዛ። እስኪ ያጋጠመህ ነገር በምን ሁኔታ እንደተማረክ በኦሮምኛ ንገረን ብለህ በኦሮምኛ አስረዳ። አከምቲ ሮ ጋማና ከነሰንቴ ምርቃቲ አከምቲ ግዲዳን አከምቲ ምርቃቲ ከነሰንቴ ወጋባቶ አከሚስ እንጂ ይራ ልቆብዲ ሰጋሌ አማ ማና ካናቲ ግዳጅዳን ጌቴ ይችላል ሁሉ ነገር እኔ ያቀን ተይዞ እስከ ዛሬ የመጣው በግዳይ ያቀን ከመኪና አስገባ በኋላ እኔ ተመልሶ የተጠየቀ ሰው የለም። በቃ ውጋ አስገባ ዝም ብሎ አንድ ወር ከ15 ቀን ስልጠና ትገባላችሁ ብሎ ማፍታትና ማግጣም ብቻ ይሄ እንዲህ ነው ብሎ በቃ ውጋ ግቡ ብሎ አስገባን። ከትላንት ወዳ ነው መጣ። ምንም በቃ በግዳጅ ነው እስካሁን መጣ እንጂ ወዲቻ አይደለም ይላል። ትክክ ታንኪ አሁን አንተ ተናገር። ቁጭ በል አንተ ቦታ የት ያለ ስምህ ማን ነው? እኔ ሁሴን